ሰላም ጤና ይስጥልን፣ እንደምናላችሁ ድጋሚ ተገናኝተናል። በመገናኘታችን በጣም ደስ ብሎኛል። በዚህኛው ቪዲዮአችን ስለምናወራለን ስለ ፕሮዳክት። ያለፈው ሳምንት ምን አወራን? ያለፈው ሳምንት ስለ 4P's አወራን። ፕሮዳክት፣ ፕራይስ፣ ፕሌስ፣ ፕሮሞሽን አይደለ? ጀነራሊም ቢሆን አይተናቸዋል። በዚህኛው ሳምንት ስለ ፕሮዳክት እናወራለን፣ ወይም ስለ ምርት የምንለው ስለሱ ኮር ነገሮችን አንስተን በደንብ እናወራለን ማለት ነው። ያለፈው ሳምንት ስለ ፕሮዳክት ምን አለ? እዚህ የሚያስታውስ ካለ ኮመንት እስኪ ተወሰነ የምታስታውሱትን፣ ኦር ደግሞ ፕሮዳክት ማለት ምን ማለት ነው የሚለውን ኮመንት ላይ ጻፍ አልኩልኝ። ችግር የለውም ይደርሰኛል። እኔ ዋናኝ ፍጹም ጥሩነህ ተሾመ ነኝ። ስለዚህ አብረን ስላለን በጣም ደስ ብሎኛል። እስከ መጨረሻው አብረን እንከታተል። ስለዚህ መጨረሻ ላይ ቆንጆ ጊፍት ይኖረናል፣ እሱን አብረን የምናየው ይሆናል ማለት ነው። ፕሮዳክት ማለት ምን ማለት ነው? ፕሮዳክት ማለት አንድን ችግር የሚፈታ ምርት ማለት ነው። አንድን ችግር የሚፈታ ምርት። አንድ ችግር ካልፈታ ባይዜ ፕሮዳክት አይባልም፣ ወይም የፕሮዳክት ክራይቴሪያን አያሟላም። ሶሉሽን መሆን አለበት። ለአንድ ችግር ሶሉሽን መሆን አለበት። ለምሳሌ ከፕሮዳክቶች ውስጥ ዝም ብለን ራፍሊ እናንሳ። ለምሳሌ ምግብ ፕሮዳክት ነው። በየአይነት ብለን እንውሰደው። በየአይነት ፕሮዳክት ነው አይደለ? አንድ ምግብ ቤት ፕሮቫይድ የሚያደርገው ፕሮዳክት ነው። ስለዚህ ያ ምግብ የረሃብን ችግር ይፈታል። የራበው ሰው ካለ ምግብ ሲበላ ይጠግባል። አንድ ፕሮዳክት አንድን ችግር መፍታት አለበት። ይሄ ክራይቴሪያ ነው። ተግባብተናል እዚህ ላይ ይመስለኛል። ለቀጣይ ስንሄድ ፕሮዳክት በሶስት ይከፈላሉ። ኮር ፕሮዳክት፣ አክቹዋል ፕሮዳክት፣ ኦግመንትድ ፕሮዳክት። ምን ማለት ይመስሏችኋል? እነዚህ ምን ማለት ናቸው? ኮር ስንል ምንድን ነው? አክቹዋል ስንል ምንድን ነው? ኦግመንትድ ስንል ምንድን ነው? ምን ማለት ናቸው? ምን ይመስላችኋል? እስኪ ምን ማለት ናቸው? ኮር ፕሮዳክት ስንል የዛ ፕሮዳክት ሜን ጥቅም ምንድን ነው? ዋና ጥቅሙ ምንድን ነው? ለምሳሌ በመኪና ብንወስደው አንድ መኪና ስንገዛው ዋና ጥቅሙ ምንድን ነው? ትራንስፖርቴሽን። ሌላ ምንም ጥቅም የለው። ዋና ጥቅሙ ትራንስፖርቴሽን ነው። ከአንድ ቦታ ወደ አንድ ቦታ ሰውን ማጓጓዝ፣ እቃን ማጓጓዝ ትራንስፖርቴሽን ነው ዋና ጥቅሙ የመኪናው። ስለዚህ ሄደን ምን እንለዋለን? ኮር ፕሮዳክት። ሰከንድ አክቹዋል ፕሮዳክት ወደሚባለው ደግሞ እኔ አክቹዋል ፕሮዳክት ምን ማለት ነው? አክቹዋል ፕሮዳክት ማለት የዛ መኪና አክቹዋሊ የምናየው ነገር መኪናው ላይ አክቹዋል ፕሮዳክት ይባላል። ለምሳሌ አንደኛ የምናየው ነገር ምንድን ነው? ከዛ መኪና ላይ ቀለሙን እናየዋለን የመኪናው። ሁለተኛ ብራንዱን እናያለን። ብራንዱ ምንድን ነው? ቶዮታ ነው? ፎርድ ነው? ቼቭሮሌት ነው? ምንድን ነው ብራንዱ? ስለዚህ አክቹዋሊ የምናየው ማለት ነው አክቹዋል ፕሮዳክት የምንለው ማለት ነው። ወደ ሶስተኛው እንመጣለን። ኦግመንትድ ፕሮዳክት። ኦግመንትድ ፕሮዳክት ምን ማለት ነው? ኦግመንትድ ፕሮዳክት ማለት ያን መኪና ወይም ያንን ፕሮዳክት ተያይዘው የሚመጡ ሌላ ጥቅሞች ማለት ነው። በመኪናው ምሳሌ ብንወስድ ከመኪናው ጋር የሚመጣው የ1 ዓመት ዋራንቲ፣ ለጥገና ሊሆን ይችላል፣ ለቀለም ሊሆን ይችላል። የምናገኘው የ1 ዓመት ዋራንቲ፣ የ5 ዓመት ዋራንቲ። ለምሳሌ ስልክ ስንገዛ ቴክኖ ስልክ ለምሳሌ ገዛ ነበር። ቴክኖ ስልክ ስንገዛ የምናገኘው የ2 ዓመት ዋራንቲ አለ። ያ ዋራንቲ እንለዋለን ኦግመንትድ ፕሮዳክት እንለዋለን ማለት ነው። ከፕሮዳክቱ በተጨማሪ የምናገኘው ጥቅም ማለት ነው። እነዚህ 3 ነገሮች ላይ ተግባብተናል። አንደኛው ምን ፕሮዳክት አለን? ኮር ፕሮዳክት። ሁለተኛው ምን ፕሮዳክት አለን? አክቹዋል ፕሮዳክት። ሶስተኛው ምን ፕሮዳክት አለን? ኦግመንትድ ፕሮዳክት። ተግባብተናል ይመስለኛል። ፕሮዳክት በአጠቃላይ ምን ማለት ነው? አንድን ችግር የሚፈታ ምርት ማለት ነው።
አንድ ችግር ካልፈታ የፕሮዳክትን ክራይቴሪያ አያሟላም። የዛሬው ቪዲዮአችን ይህን ይመስል ነበር። ቀጣይ ቪዲዮ ላይ ምን እንነጋገራለን? ስለ ፕሮዳክት ዛሬ ተነጋገርን። ስለ ፕሌስ እናወራለን። ቀጣይ ስለ ፕራይስ እናወራለን። ቀጣይ ስለ ፕሮሞሽን እናወራለን። እነዚህ ቀጣይ የምንነጋገርባቸው ታይትሎች ወይም ኢሹዎች ናቸው ማለት ነው። ፕሮዳክት ላይ ያላችሁን ጥያቄ፣ ደስ ያላችሁ ነገር ኮመንት ላይ መጻፍ ትችላላችሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይሄ ኢትዮ ማርኬቲንግ ሀብ ነው። ስለ ቢዝነስ ያላችሁን እይታ፣ ስለ ማርኬቲንግ ያላችሁን እይታ በደንብ አብረን የምናሰፋበት የምንማማርበት ቻናል ነው። ይጠቅመናል ብላችሁ ካሰባችሁ ከስር ሰብስክራይብ የምትላለች እሷን በመጫን ቤተሰብ መሆን ትችላላችሁ። ከሳምንት እስከ ሳምንት ቴንኪዩ።